ቤት አስመረቃችሁ። የእናንተንም ቤት እግዚአብሔር ይባርክላችሁ። የእናንተንም ቤት እግዚአብሔር ይማርክላችሁ። ጥቅስ መጥቀስ ይቻላል። ወንጌል መጽሐፍ መጥቀስ ይቻላል። እናንተ ከመጽሐፍ በላይ ሆናችኋል። ከወንጌል በላይ ሆናችኋል። ከነቢያት በላይ ሆናችኋል። እዛ ውስጥ ቢጠቀስም እናንተ የሰራችሁት ስራ ነው የሚጠቀሰው። ሌላ ነገር የለም። በጎነት፣ ደግነት፣ ቸርነት፣ ታዛዥነት፣ ቅንነት፣ እግዚአብሔርን ማውደድ፣ አባት እናትን ማክበር፣ አባቶችን ማክበር፣ መታዘዝ መጽሐፍ ቅዱስ ውስጥ ያለው ይሄ ነው። እናንተ መጽሐፍ ቅዱስ ሆናችሁ ተዘርግታችሁ ተነበባችሁ፣ ፊደላችሁ ታየ፣ ተቆጠራችሁ፣ ተለካችሁ። እግዚአብሔር ሚዛን ላይ መዝኖ መዘናችሁ፣ ሚዛን ደፍታችሁ ተገኛችሁ። ሰው ሚዛን ላይ ወጥቶ ከሚዛን ቀሎ ሲገኝ ነው። እናንተ ሚዛኑን አነሳችሁ። እግዚአብሔር እንደዚህ ታላቅ ሚዛን ላይ ያስቀምጣችሁ። የሰላም አምላክ ሰላሙን፣ የፍቅር አምላክ ፍቅሩን ይስጣችሁ። ሁሉም የተራዱ በሀገር ውስጥ የተራዱ፣ በውጭ ሀገር የተራዱ፣ በወረዳ የተራዱ፣ በዞን የተራዱ፣ ካህናት ሆነው የተራዱ፣ ምዕመናን ሆነው የተራዱ፣ የሀገረ ስብከት ስራ አስኪያጅ ከስራ አስኪያጁ እስከ በር ጠባቂ የተራዱ ሁሉ እግዚአብሔር ሞገሱን ብርታቱን ይስጣችሁ። በዚህ ደግሞ እናንተን ለማስደሰት በዝማሬ እንደ ቅዱስ ዳዊት የዘመሩትን እግዚአብሔር አምላክ ቃለ ሕይወት ያሰማቸው። እነ ዘማሪ ቴዎድሮስ ሲያስደስቱ ነበረ፣ ተኋላ ሲያስለቅሱ ነበረ። ቁጭ ያሉትን እግዚአብሔር ሲመርጥ እንደዚህ ድምፅ ያሳምራል፣ ሀብት ያሳምራል፣ ውቤት ያሳምራል። እግዚአብሔር እነሱንም ድምፃቸውን ተሰምቶ ዓይናችን ነሽ ማርያም እያሉት ይዘምሩ። ሁላችሁም ታለቅሱ ነበረ እየዘመራችሁ። አሁንም ዓይናችን ማርያም ከእናንተ ዓይን ትሁናችሁ። ድንግል ማርያም አትለያችሁ። ተክለ ሃይማኖት አይለያችሁ። ሞገሱን ጸጋ ያድላችሁ። የእነሱንም ድምፃቸውን ሰምታችሁ ዘምራችሁ እንደነሱ እግዚአብሔር እንድታመሰግኑ ያብቃችሁ። የብፁዓን አባቶች በረከታቸው ይደራችሁ ይደርባችሁ። እጃችሁን ለምለም አድርጉ። እጃችሁን ዘርጉ እስቲ። አባቶች ይባርኩት። ይህንን እጅ የተባረከ ያድርገው። ይህንን እጅ ሰርቶ ለፍቶ ወጥቶ የሚያገኝ አድርገው። ይህንን እጅ ከችግር ይሰውረው። ይህ እጅ የበረከት እጅ ይሁን። ይህ እጅ የሰላም እጅ ይሁን። ይህ እጅ ፈትፍቶ የሚያጎርስ እጅ ይሁን። ይህ እጅ እናትና አባቱን ፈትፍቶ የሚያጎርስ እናትና አባቱን መርቶ እናትና አባቱን የሚያስደስት እጅ ይሁን። የጠራችሁበት ይባረክ። ኪሳችሁ አይጣ፣ ሆዳችሁን አይራበው፣ ከሐዘን ይሰውራችሁ፣ ሀገራችሁን ይባርክላችሁ። የጨበጣችሁት ይባረክ። ብፁዕ አባታችንን በመካከላቸው ሞገስን ይስጥላችሁ። እንደ አባቶቻቸው ቃላቸው የሚሰማ ቃላቸው የሚደመጥ በሕዝብ በአሕዛብ መካከል ሞገሱን ይስጥላችሁ። እናንተም እንደታዘዛችሁ እግዚአብሔር ይታዘዝላችሁ፣ ከክፉ ሁሉ ይሰውራችሁ። እንወዳችኋለን፣ እናከብራችኋለን፣ እንወዳችኋለን። በጣም ታምራላችሁ፣ ደስ ትላላችሁ። እንደዚሁ እንዳማራችሁ ያኑራችሁ። ከመካከላችሁ ውስጥ አንድም አይጉደል። ከመካከላችሁ ውስጥ አንድም አይጥፋ። ሁላችሁም በአባታችሁ ደጅ እንደዚሁ እንደደመቃችሁ ያኑራችሁ። ከቤቱ አይሰውራችሁ። ቤታችሁ እንደዚሁ ይሙላ። የዶኪማስን ቤት ውሃውን ወደ ወይን የለወጠች ድንግል ማርያም ችግራችሁን ወደ ወይንነት ትለውጠው። የተንኳኳውን ማንቆርቆሪያ በወይን የሞላች በዘርፋፋ ልብሷ ቤታችሁን ትዳስላችሁ። ተክልዬ ተክለ ሃይማኖት በስድስት ክንፋቸው ቅፍ ያድርጓችሁ። በስድስት ክንፋቸው ድግፍ ያድርጓችሁ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የሰላም አምላክ ሕይወት መገኛ የጥበባት ንጉሥ የቸርነት ባለቤት
የሰላም አለቃ ሰላሙን ይስጣችሁ፣ የፍቅር አለቃ ፍቅሩን ይስጣችሁ። እዚህ ሰብስቦ ይህንን የ38 ዓመት የድካማችሁን ውጤት የአባታችሁን የድካም ውጤት ምርቱን ተቀብላችሁ በየኪሳችሁ በየቆታችሁ ይዛችሁ የሄዳችሁ እግዚአብሔር አምላክ እንኳን ምርቱን ለማየት አበቃችሁ። በሰላም በሕይወት ጠብቆ እንኳን እችን ዕለት አሳያችሁ። በሰላም በጠብቆ ይህንን ምሽቱን ጉባኤውን ይባርክላችሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ